ያደመጣችሁት ያለው የእናንተው የኛው የኡማው ድምጽ የሆነው ቢቢኤን የዕለተ ሐሙስ የካቲት 16 2009 መደበኛ ፕሮግራማችንን ነው። አድማጮቻችን እንግዲህ በዛሬው መሰናዷችን የዕለቱን አክባሮች እንደዚሁም የሻሊ መሐመድ ገርባን ወቅታዊ መልእክትና የዳስሳን መሰናዶ አዘጋጅተን ይዘንላችሁ ቀርበናል። በመሆኑም አሁን ቀዳሚው የዕለቱ አክባሮች የሚደመጡበት ጊዜ ይሆናል። አክባሮቹን ባልደረባችን አቡ ፊርዶስ ያስደምጠናል። አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የቢቢኤን ድምተኞቻችን የዕለቱን ዜናዎች ይዤላችሁ ቀርቤያለሁኝ። በቅድሚያም ርዕሰ ዜናዎቹን ወደ ሀገሩ የሚገቡ ኢትዮጵያውያን ቁጥር እንዳሳሰበው የታንዛኒያ መንግስት አስታውቋል። ጋዜጠኛ ውብሸት ታዬ ሕክምና ተከለከለ። 20 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተገለጸ። ወደ ሀገሩ የሚገቡ ኢትዮጵያውያን ቁጥር እንዳሳሰበው የታንዛኒያ መንግስት አስታወቀ። ድንበሩን አቋርጠው ወደ ሀገሩ የሚገቡ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የታንዛኒያ መንግስት አስታውቋል። የሀገሪቱ የኢሚግሬሽን ጉዳይ ቢሮ እንደገለጸው ከሆነ በህገ ወጥ መንገድ የታንዛኒያን ድንበር አቋርጠው ሀገሪቱን እንደመተላለፊያ ማለትም ወደ ሌላ ሀገር ለመሻገር የሚጠቀሙ ኢትዮጵያውያን ቁጥር ተበራክቷል። በዚህም የተነሳ የሀገሪቱ መንግስት ጉዳዩ እያሳሰበው እንደመጣ ይፋ አድርጓል። ከህገ ወጥ ጉዞ ጋር ተያይዞ 13 ኢትዮጵያውያን በቁጥጥር ስር መዋላቸውን የገለጸው የሀገሪቱ ፖሊስ ደግሞ እነዚህ ኢትዮጵያውያንም ታንዛኒያን ከኬንያ በሚያዋስነው ድንበር ላይ እንደተያዙ አስታውቋል። ታንዛኒያን ድንበሯን አቋርጠው የሚገቡ ኢትዮጵያውያንና የሌሎች ሀገራት ስደተኛ ዜጎችን ለመከላከል ስትል በድንበር ላይ ጥበቃ ማድረግ መጀመሯን አስታውቃለች። አሁን የተያዙት ኢትዮጵያውያንም በቅርብ ፍርድ ቤት እንደሚቀርቡ መረጃዎች ጠቁመዋል። ከአንድ ወር በፊት ወደ ታንዛኒያ በህገ ወጥ መንገድ ገብተዋል የተባሉ 83 ኢትዮጵያውያን በቁጥጥር ስር መዋላቸው አይዘነጋም። ወደ ታንዛኒያ ብቻ ሳይሆን ወደ ተለያዩ ሀገራት የሚሰደዱ ኢትዮጵያውያን ቁጥር እየጨመረ መምጣቱን ዓለም አቀፉ የስደተኞች ጽሕፈት ቤት በተደጋጋሚ ሲገልጽ ቆይቷል። በተለይ ደግሞ ወደ ደቡብ አፍሪካ ለመግባት በሚደረገው ጉዞ ላይ የተለያዩ የአፍሪካ ሀገራትን የሚያቋርጡ ኢትዮጵያውያን ታንዛኒያን ጨምሮ በተለያዩ ሀገራት ድንበር ጠባቂዎች እየተያዙ እስር ቤት እየተወረወሩ ነው። በተለያዩ ጊዜያት የሚያዙ ስደተኛ ኢትዮጵያውያንን አስመልክቶ ጉዳዩ የሚመለከተው የኢትዮጵያ መንግስት ድምጹን ሲያሰማ አይደመጥም። ጋዜጠኛ ውብሸት ታዬ ሕክምና ተከለከለ። የቀድሞ አውራምባ ታይምስ ጋዜጣ ዋና አዘጋጅ በኋላም ምክትል ዋና አዘጋጅ ሆኖ ሲሰራ የቆየው ጋዜጠኛ ውብሸት ታዬ ሕክምና መከልከሉ ተሰምቷል። ጋዜጠኛው በፊት ታስሮበት ከነበረው ዝዋይ እስር ቤት ወደ ቃሊቲ እስር ቤት ተዛውሮ ነበር። ጋዜጠኛው ወደ ቃሊቲ የተዛወረው ሕክምና ለመከታተል እንደነበር ቤተሰቦቹ ገልጸዋል። ወደ ቃሊቲ እስር ቤት ከተዛወረ በኋላ ሕክምና ጀምሮ የነበረ ቢሆንም አሁን ግን ባልታወቀ ምክንያት ሕክምናውን ሳይጨርስ ዳግም ወደ ዝዋይ እንዲመለስ ተደርጓል። በሽብር ወንጀል ተከሶ የ14 ዓመት እስራት የተፈረደበት ጋዜጠኛ ውብሸት ታዬ ለረጅም ጊዜያት በኩላሊት ህመም እየተሰቃየ ይገኛል። ጋዜጠኛው በቃሊቲ እስር ቤት ሆኖ ሕክምናውን መከታተል ጀምሮ እንደነበር የሚገልጹት መረጃዎች ዛሬ ማለትም የካቲት 16 ቀን 2009 የሆስፒታል ቀጠሮ ነበረው። ሆኖም ሕክምናውን እንዳያገኝ ሆን ተብሎ የካቲት 14 ቀን 2009 ወደ ዝዋይ እስር ቤት እንዲመለስ ተደርጓል ሲሉ ቤተሰቦቹ በቅሬታ ተናግረዋል። የህወሓት መንግስት በእነ ዘሪሁን ገብረ እግዚአብሔር የክስ መዝገብ በሽብርተኝነት ወንጀል ጥፋተኛ ናችሁ በሚል የእስር ቅጣት ከተወሰነባቸው ሰዎች መካከል አንዱ የሆነው ጋዜጠኛ ውብሸት ታዬ ለእስር ከተዳረገ 4 ዓመት ከ8 ወራት አስቆጥሯል።
ጋዜጠኛ ውብሸት ከአውራምባ ታይምስ ጋዜጣ በተጨማሪ በተለያዩ የነጻ ፕሬስ ጋዜጦች ላይ የሰራ ሲሆን እስር ቤት ሆኖም አንድ መጽሐፍ አሳትሟል። 20 ሚሊዮን ሰዎች በአስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተገለጸ። 4 ሀገራት አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እንደገለጹት ከሆነ እርዳታው የሚያስፈልጋቸው ሀገራት ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ሲሆኑ እርዳታው የሚለውም ለተጠቀሱት ሀገራት 20 ሚሊዮን ዜጎች ነው። ከ20 ሚሊዮን ሰዎች ውስጥ 1.4 ሚሊዮን የሚሆኑት ህፃናት ሲሆኑ ህፃናቱም በምግብ እጥረት ህይወታቸው ለአደጋ መጋለጡን የተባበሩት መንግስታት ድርጅት አስታውቋል። ለአስቸኳይ የምግብ እርዳታ ከተጋለጡት 4 ሀገራት 3ቱ በእርስ በርስ ግጭት የሚታመሱ ሲሆኑ በአጠቃላይ የአራቱን ሀገራት ችግር ለመፍታትም ወደ 5.6 ቢሊዮን ዶላር እንደሚያስፈልግ ተባበሩት መንግስታት ድርጅት አስታውቋል። እስካሁን ድረስ ለአራቱ ሀገራት የሚከፋፈል 90 ሚሊዮን ዶላር መገኘቱን የገለጹት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከተለያዩ አቅጣጫዎች የተገኘውን ምግብ ለተረጂዎች ለማድረስም የገንዘብ እጥረት ሌላኛውን ችግር መሆኑን ጠቅሰዋል። በተጠቀሱት ሀገራት ላሉ ተጠቂዎች የምግብ እርዳታውን በአስቸኳይ ማድረስ ካልተቻለ በተለይ የህፃናት ህይወት ከፍተኛ አደጋ ላይ እንደሚወድቅ የተባበሩት መንግስታት ድርጅት አሳስቧል። ክቡራን የቢቢኤን እድምተኞቻችን ለዕለቱ ያዝናቸው ዜናዎች የስካሁኑ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የቢቢኤን 6ኛ ዓመት በዋሽንግተን ዲሲ በአሜሪካዋ መዲና በዋሽንግተን ዲሲ ውስጥ ኢትዮጵያውያኑን ማህበረሰብ የሚመለከቱ ወሳኝ ክንውኖች እየተስተዋሉ ነው። በቅርቡ ተመልጠው ወደ አሜሪካ ቤተ መንግስት የገቡት አዲሱ ፕሬዝዳንት ለሙስሊሞችና ለስደተኞች ስጋት ሲሆኑ እስላሞፎቢያ እየታየ ነው። የፕሬዝዳንቱን መመረጥ ተከትሎ በሙስሊሞች ላይ ያነጣጠረ የጥላቻ ወንጀል ተበራክቷል። ለጥላቻ እምቢኝ ያለው የአሜሪካ ህዝብ ሙስሊሞችንና ስደተኞችን ደግፎ አደባባይ በመውጣት ተቃውሞን ማሰማቱን ቀጥሏል። በዚህ ወሳኝ ወቅት ሚዲያን አጠናክሮ ህዝብን ማንቃቱ ተገቢ መሆኑን ያመኑት የፈርስት ሂጅራ ኮሚኒቲ አባላት የቢቢኤንን 6ኛ ዓመት ከግምት ውስጥ አስገብተው ልዩ ፕሮግራም አዘጋጅተዋል። በዕለቱም በአሜሪካ ውስጥ ለሙስሊሞች ሰብአዊ መብት ከሚታገለው ኬር ተጋባዥ እንግዳ ይመጣል። ኢትዮጵያ ሙስሊሞችና ሌሎች ስደተኞች በዚህ አስጊ ወቅት መብትና ግዴታቸውን አውቀው ራሳቸውን ይከላከሉ ዘንድ ግንዛቤ ማስጨበጫ መልእክት ከኬር ይተላለፋል። ቢቢኤን ያሳለፋቸው 6 ዓመታት ይቃኛሉ። ኢትዮጵያ ውስጥ የተጀመረው መብትን የማስከበር ጥረትና መስዋዕትነት ወደፊት በምን መልኩ ይቀጥላል? ይህንንም ለማድረግ የዲያስፖራ ሚና ምንድነው? የሚሉት መሰረታዊ ሐሳብ በተጋባዥ እንግዶች ይቃኛል። ቀኑ ቅዳሜ ፌብሩዋሪ 25 2017 ሲሆን ሰዓቱ ከ4 እስከ 30 ጀምሮ ቦታው ዋሽንግተን ኢቲካል ሶሳይቲ 7750 16th Street Northwest Washington DC 20012 አዘጋጅ በፈርስት ሂጅራ ኮሚኒቲ የቢቢኤን የድጋፍ ግብረ ኃይል። Donald J. Trump is calling for a total and complete shutdown of Muslims entering the United States until our country's representatives can figure out what the hell is going on. We have no choice. We have no choice.